ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ኦሮሞዎችን ብቻ በመሰብሰብ በህዋት ላይ የድሮን ጥቃት ለመፈጸም ከስምምነት ላይ ደርሰው ውሳኔ አስተላልፈዋል። እኔ በራሴ የደረሰው ነው ያሬድ በዚህ አጋጣሚ ብዙ ጊዜ ተናግሬዋለሁ። ዲያን ተቆጣጠረ፣ ሀይቅን ያዘ፣ ነመርሳን ሁሉ አልፎ ደሴ ሊገባ ሲል ነው አብይ አህመድን በአካል ያገኘሁት። በአጋጣሚ ስልክ የደወለልኝም እሱ ነው። እዛ አዲስ አበባ ነበርኩኝ። ነገ አንድ ቦታ እንሄዳለን አለኝ። እንግዲህ ሀገሪቱ ውጥረት ላይ ናት። ብዙ ባለሀብቶች ብዙ ሰዎች እኔ ጋር ይደውላሉ። ምክንያቱም ከመንግስት ጋር ቅርበት አለው ብለው መረጃ አለው በሚል የሆነ ነገር እንድነግራቸው ይፈልጋሉና አብይ አህመድ ሲደውልልኝ በሚቀጥለው ቀን የሆነ ነገር ቦታ ሊወስደኝ ከዚህ ከሀገሪቱ ወቅታዊ ውጥረት ሁኔታ ጋር በተያያዘ አንድ ቦታ ይወስደኛል ብዬ ነበር የጠበቅኩት። ነገር ግን በማግስቱ ይዞኝ ሄደው መናፈሻ ቦታ ነው። በአዋሽ ሎጅ በአሁን አሰርቶ አስመርቆታል። በዚህ በሰቃይ ላይ በገነባው ሎጅ እዛ ላይ ያሳየኝ ሄዶ በጣም ነው የደነገጥኩት። እውነት ለመናገር የዛን ዕለት ነው አብይ አህመድ የኢትዮጵያ ጠላት ነው ብዬ ወስኜ ለመታገል ቁርጠኛ አቋም ላይ ደረስኩትም። ህዝብ ተጨንቋል። እኔ ከዚህ አሜሪካ ካሉ ቤተሰቦቼ ቶሎና እየተባልኩ ነው። ሀገሪቱ በጣም በከፍተኛ ችግር ውስጥ እያለች እሱ ምንም እንዳልተፈጠረ ሎጅ ምርቃና ሎጅ ግንባታ ጉብኝት ነበር ይዞኝ ሄደው። በጣም ነው ያዘንኩት። ስለዚህ እንዲህ አይነት ነገር ነው አሁንም እያደረገ ያለው። አፋር ላይ እንዲህ አይነት መረጃዎች እየወጡ ዓለም አቀፍ የዜና ተቋማትም የግንባር ዜና አድርጎ እየዘገቡ ባለበት ሁኔታ እሱ ጎንደር ሄዶ ከባለቤቱና ከተመስገን ጥሩነህ ጋር ካባ እየለበሰ በብልጽግና ተቀጣሪ በሆኑ የጎንደር ነዋሪዎች የተሰጠውን የክብር ኒሻን እንደ ትልቅ ነገር አይቶት ሌላ አጀንዳ እንዲፈጠር ነው የፈለገውና ይሄ የአመራር ዘይቤ አይደለም። ይሄ ሀገርን ማስተዳደር አይደለም። ይሄ ወደ ሰፊነት አይደለም። ይሄ ከምንም በላይ መሀይምነት ድንቁርና ነው። ይህንን የሚያወድሱ እውነት ለመናገር ነገ ከነገ ወዲያ አብይ አህመድ ሲጠየቅ አብረው የሚጠየቁ ናቸው። እስቲ እዚህ ላይ ምን ማለት ትችላለህ? እኔ ምን ደው መሰለህ አሁን ልክ አንተ እንዳረገው ምን አደረገ ያን ሰሞን አሁን አንተ ባልከው ዘመን ወቅት አካባቢ አይ ቲንክ የብሔር ብሔረሰቦች ቀን ይመስለኛል ከሁሉም ክልሎች ህፃናት ልጆችን አሰብስቦ እሱ ቢሮ አመጣቸውና ዛዙ ምናምን እያሳየ ምን እያለ ገና እየተሰራ ነበርና ምን ይላቸዋል? ይሄ አሁን አገሪቷ ውስጥ የምታዩት ግጭት አለ። ብዙ ቦታዎች ላይ ሰዎች እየሞቱ ነው። ብዙ ሰው ተፈናቅሏል። በጣም ትርምስ ባለበት ነውና በቴሌቪዥን ይተላለፋል። መልእክቱ ለልጆቹ አይደለም፣ አክቹአሊ ለቀረው ለኢትዮጵያ ህዝብ ነው። በጣም ባሽሙር ነው መልእክት የሚያስተላልፈውና ምንድን ነበር ያለው? በወቅቱ እኔ እንትኔን ገልጬ ነበር። ይሄ የምታዩት አሁን አገሪቷ ላይ የምሰሙት ግጭቱ ምናምን ሁሉ ልክ አንድ ቤት ሙሉን ፈርሶ በአዲስ መልክ ሲታደስ ያ አዲሱ ቤት እስኪመጣ ድረስ አቧራ ነው፣ በቃ አይን ያጠፋል፣ አካባቢው ቆሻሻ ነው የሚሆነው። ይሄ አሁን ኢትዮጵያ ውስጥ የምታዩት ችግር ኢትዮጵያን በአዲስ መልክ እየሰራናት ስለሆነ አቧራ ነው፣ ይሰክናል። ከዛ የቤቱ ውበት በኋላ ነው የምታዩት ነበር ያላቸው። ስለዚህ እያለ ያለው ይሄ የሚሞተው ሰው በሚሊየን የሚፈናቀሉ ሰዎች፣ ከትምህርት ገበታቸው የሚነሱ ሰዎች፣ የሚደፈሩ ሴቶች፣ በጦርነቶቹ የሚያልቀው ወጣት እሱ የሚፈልጋትን ኢትዮጵያ ለመገንባት የሚደረግ መስዋዕትነት ነው። ስለዚህ ከምንም አትቁጠሩት። ከዚህ ሁሉ ደም መፍሰስ፣ ከዚህ ሁሉ ሰው ሞት፣ ከዚህ ሁሉ ሰው ስቃይ በኋላ ዛሬ ያለው ሰው አልቆም ቢሆን ነገ እኔ የምመኛት የምፈልጋት ነገር ኢትዮጵያ ትመጣለች ወይም እኔ የምፈልገው ነገር ይሳካል ብሎ ከልቡ ያምናል። አንድ ሁለተኛ ደግሞ የሚከተለው አይዲዮሎጂ የዚህ የፕሮስፔሪቲ አይዲዮሎጂ አንዱ በዓለም ጭምር የሚታወቅበት ነገር ሰው ትኩረታቸው አይደለም። የሰዎች ድህነት ብዙ ጊዜ እንደውም ይሄንን አይዲዮሎጂ የሚያራምዱ የዚህ እምነት መሪዎች በሌላው ዓለም አሜሪካ
ፕራይቬት ጀት ሁሉ ያላቸው ሚሊዮነሮች በጣም ሌክዠሪ የሆነ ላይፍ ስታይል ያላቸው ግን የሚያመልኩበት ቸርች ውስጥ ያሉት ሰዎች ደግሞ የመጨረሻ ድሆች ናቸው እና የችግር የለውም ነው የሚሉህ የፕሮስፔሪቲ እንትን ጥቂት ሰዎችን ይዞ ሌላ ዓለም ሌላ ደሴት መስርቶ የሚንሳፈፍ ዳስ ኤግዛክትሊ አብይ አዲስ አበባ ላይ ያደረገው አዲስ አበባ ላይ ያለውን ድሃ በጠቅላላ ጨራ አድርጎ ያይን ቁስል ስለሆኑበት ከአዲስ አበባ ካስወጣ በኋላ በየቦታው ጥሎ እሱ ከተማውን ሲዞር የሚያዩን ላይኑ ጥሩ የሆነ ነገር ሰርቶ አዲስ አበባን የቆረቆራት ዛሬ ላይ ያላትን ጉድዊል ያመጣት ሰዎች ሜዳ ላይ ተጥረው እሱ ህገ መንግስቱን የሚቃረን ህግ ሁሉ እኮ አውጥቶ የውጪ ዜጎች ኢትዮጵያ ውስጥ አንድ የቱርክ ዜጋ አንድ የስዊድን ዜጋ ኦር የሌላ ሀገር ተወላጅ የሆነ ምንም የኢትዮጵያ ተወላጅነት የሌለው ሰው ኢትዮጵያ ውስጥ ሀብት ማፍራት ይችላል አዲስ ባወጣው አዋጅ ምክንያቱም ዶላር ስለሚፈልግ ይሄን አዲስ አበባ ያፈረሰው ቦታ የሚገዛው ሰው የለም ስለዚህ አንድ ቀን አብይ የተፈናቃዮች ካምፕ ሲጎበኛ አይተው ታውቃለህ አንድ ቀን በጦርነት የተጎዱ አካባቢዎችን ሄዶ ህዝብ ሲያጽናና አይተው ታውቃለህ አንድ ቀን ልጆቻቸውን በጦርነት ላጡ ሰዎች እግዚአብሔር ያጽናችሁ ብሎ ማስተዛዘኛ መግለጫ ብሔራዊ የሐዘን ቀን አውጆ አይተህ ታውቃለህ የትግራይ እናቶች ጦርነቱ ካገተመ በኋላ አንድ ቀን አዋጅ ታውጆላቸው ትግራይ ውስጥ በየሜዳው ላይ እየተንደባለሉ አቧራ ለብሰው ደረታቸውን እየደቁ ሲያለቅሱ ብሔራዊ አዋጅ አላወጀም አብይ ሐዘኑን አልገለጸም ስለዚህ ለአብይ ይሄ የሚረግፈው ሰው የሚሞተው ሰው ለሱ ብለው የሚዋጉት ወጣቶችን ሁሉ እንዳቧራ ነው የሚቆጥራቸው እንደ ሰው አይቆጥራቸው እና ጭካኔ በጣም ጠርዝ የረገጠ ጭካኔ ውስጡ እንዳለ ታያለህና ድንቁርና የተጫነው ሰው ነው አም ሶሪ ይሄን ቃል በመጠቀሜ ግን በጣም ጥሩ የፖለቲካ ድንቁርና የተጫነው ሰው ነው ጭካኔ ልቡ በጭካኔ ደነደነ ሰው ነው የሰዎች ሞት በብሔር በመናምን እየከፋፈለ በዜጎች ስቃይ የሚሳለቅ ሰው ነው ድሆችን ከህገወጥ ድሃ ህጋዊ ድሃ አርጋያለው ብሎ የሚያስብ ስርዓትን የሚመራ ሰው ነው እና ኢትዮጵያ እንዲህ አይነት የፖለቲካ ድንቁርና የተጫነው የጭካኔን ጠርዝ የረገጠ በራሱ የህልም ዓለም ውስጥ መጽሐፍ ምን እየደረሰ የሚዋኝ እና ለኢትዮጵያውያኖች ስቃይም ሆነ ምንም ነገር ደግሞ ቅንጣት ታክል ግድ የማይሰጠው አይታል አንድም ጊዜ ህዝብ ሲያልቅ ወጥቶ ሐዘኑን ገልጾ አጥፊዎችን ለፍርድ አቀርባለሁ ብሎ አያውቅም ግን በሌላ ጊዜ ይቆይና ይሄንኑ ኢንሲደንት ህዝብ ያለቀበትን ኢንሲደንት ለአንድ የሆነ የፖለቲካ ግብ ማስገኛ ሲያሽሟጥጥ ወይ የሆነ በመጥፎ ምሳሌነት ሲያነሳ ሰው ሞተ ብለው ያለቅሳሉ አሜሪካ ሰው ይሞታል አይደለም ወይ ይላል እና አብይ ለኔ ከውስጡ ከተጫነው እኩይ ባህሪ ባልተናነሰ ይሄ ብልጭልጭ ነገሮች ሁሉ አይምሮውን የጋረዱት ጨካኝ ሰው መሳይ ያሬድ እንግዲህ ያሉትን መረጃዎች አሁን በተለይ በአፋር አካባቢ የሚታዩትን ነገሮች በደንብ መረጃውን ለተመልካቾች ማቅረብ ይገባናል ምክንያቱም አብይ አህመድ እስካሁን ይፋዊ በሆነ መልኩ ስለ ጉዳዩ የሰጠው መግለጫ የለም የአፋር ክልላዊ መንግስት ብቻ ነው ህወሓት ወረራ ፈጸመብኝ የሚል መግለጫ የሰጠው ስለዚህ ጉዳዩ ወዴት እያመራ ነው አብይ አህመድ ጥቅምት 24 ቀን በ2013 ዓ.ም እንደ ኢትዮጵያ አቆጣጠር ታስታውስ እንደሆነ ሰሜን እዝ ተመታ በሚል ትግራይ ላይ ጦርነት አጉጆ ያ ሁሉ መከራ ኢትዮጵያ አሁን ድረስ ለደረሰችበት መጠነ ሰፊ የማህበራዊ ፖለቲካዊና ኢኮኖሚያዊ ቀውሶች የዳረጋት ነገር የጀመረው ነው ያ ነገር በወቅቱ ሁላችንም ህወሓት ነው ጥቅምት 24 ቀን ሰሜን እዝን በመምታት ያንን ቀውስ የጀመረው ብለን በወቅቱ ሁላችንም ከአብይ አህመድ ጎን ተሰልፈን
ህወሓት ህልሙ እንዲከሽፍ ማድረጋችን የሚታወስ ነው። ነገር ግን ያም የጥቅምት 24ቱ የተለያዩ ሴራዎች የተለያዩ ችግሮች እንዳሉበት አብይ አህመድ ሆን ብሎ ያ ነገር እንዲፈጸም ያደረገ መሆኑን የሚገልጹ መረጃዎች እየወጡ ነው። አሁንም አብይ አህመድ ቀደም ሲል አንተም እንዳልከው ብዙዎች እንደሚስማሙበትም ከቀውስ ከጦርነት ውጪ መቀጠል የማይችል ሰው ነውና አሁንም ከዚህ አፋር ላይ ከተከሰተው ይሁን ሰሞኑን ከሚታየው ግርግር በስተጀርባ የአብይ አህመድ ሴራ እንደሚኖር ምንም ጥርጥር የለውም። ህወሓቶች ብዙ መግለጫ ያወጡ ነው። ህወሓቶችን ከዚህ ከደሙ ነጹ ለማድረግ አይደለም፣ ግን ነገሮችን በደንብ መረዳት አለብን። ማን ምን እያደረገ ነው የሚለውን የኢትዮጵያ ህዝብ በስሜት ሳይሆን በመረጃና በስሌት በደንብ አይቶ ነው አቋም መያዝ የሚገባው። እንግዲህ እንዳገኘነው መረጃ ከሆነ አብይ አህመድ ከጥቂት የኦሮሞ ጀነራሎች ከብርሃኑ ጁላ፣ አለምሸት ደግፌ፣ ጌታቸው ጉዲና፣ ይልማ መርዳሳ፣ ድሪባ ኩማ እንደዚሁም ከደህንነት ቢሮ ምክትል ኃላፊ አሁን ሬድዋን ነው ዋናው ሬድዋን ሁሴን ነው የደህንነት ቢሮ ዋና ኃላፊው ሬድዋንን ገሸሽ አድርገው ምክትል ኃላፊው የሆነውን ሲሳይ ቶላንና የአርቲፊሻል ኢንተለጀንስ ኃላፊ ወርቁ ጋቸን አሱም የኦሮሞ ተወላጅ ነው ኦሮሞዎችን ብቻ በመሰብሰብ በህወሓት ላይ የድሮን ጥቃት ለመፈጸም ከስምምነት ላይ ደርሰው ውሳኔ አስተላልፈዋል። ወሳኝ የሆኑ ነገሮች ሲመጡ አብይ አህመድ የሚመካከረው ከኦሮሞ ጀነራሎች ጋር ብቻ ነው። የአፋሩንም ጉዳይ ከነሱ ጋር ተነጋግሮ የጨረሰው መሆኑን እንግዲህ ያገኘነው መረጃ ያመለክታል። ያሬድ ወደ አንተ ልምጣ። ምን ሊፈጠር ይችላል? እንግዲህ አፋር ላይ አሁን የተወሰነ ነገር ተከስቷል። አብይ አህመድ ዳግም በትግራይ ጦርነት ሊከፍት ይችላል? ከተከፈተስ ምን ሊከሰት ይችላል? የኢትዮጵያ ህዝብስ አቋም ምን ሊሆን ይገባዋል ብለህ ታምናለህ?